ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ሀገረኛ ወቅታዊ የፋሲካ ዝግጅታችን እንኳን አደረሳችሁ ፋሲካ ሲመጣ መቼም የማይሰማ የለም ከፈረንሳይ ለጋሲዮን ከወርቁ ጠጅ ቤት አንድ ጉድ ተሰማ ይለናል ዘጋቢያችን ብዙ ዓመት ጠጅ ጠጣው ጎልማሳ የህንም ቋንቋ ቻለ ሲያርሱት የማይጠቁር አሊያም ሲወጉት የማይደማ ገላና መሬት የለም ይለናል ኢትዮጵያ ይሸታል ዶሮ ዶሮ ይሸታል ጠጅ ጠጅ የሚለውን ዘፈን ለተበለት በመዝፈኑ የዜማና ግጥም ባለቤትነት መፍቱ እንደተሰጠው ከታማኝ ምንጭ ሰምተናል ይህን ዘፈን ለበዓላትም ሆነ ለሰርግ ለመዝፈን በቅድሚያ ሰፈሬ ኬላ 5 ሊትር ጠጅ ማስገባት ይኖርበታል አሊያም ሲያምርሽ ይቅር ይለናል የጉድ ቀን ይሏል ይህ ነው ሲል የተናገረው ጎልማሳ ትለብሰው የላት ትከናነበው አማራት አሊያም ወጡ ሳይወጣወጥ ወስከምቢያው ላይ ቁጥት ሆነና የዘንባባ ማር ነው ፍቅርሽ የጥላሁን ገሰሰ ማሬ 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 የሱ ባለውን ማርማር ይላል ከንፈረሻ ድፍረት የማዲንጓ ፈወርቅን በቅርቡ የኔ ሆናል ብሎ ማታፍ ከበረት ይሰፋል እንዳሉት ከእንግሊዝ ፕሪሚየር ሊግ ይላል ባለቋንቋው ነፍሴ እስኪጠፋ የምወደው አርሰናል ራምን በወጣኝ ማንቸስተር ሮዲያ ሊቨርፑል ረቶኝ አልኩህ ነፍሴ እስኪጠፋ የምወደው ብሬንትፎርድን ነው በቃ ንብሳ የምሆነው ይጠፋኛል አጥሬ ባበባ የተዋበ ቤቴ በቢጫ ቀለም ያሸበረቀ ለምን ይመስልሃል አዎ ይላል ባለቋንቋው ለማስረዳት ተዘጋጅቶ ፍቹን ሲያብራራ እንጀራ ሳይከሞሰቡ የማር አብሮቴ ይብሳል ዳቦ ሲመጣ ቀፎ ግባ ግባ ይለኛል ስለዚህ ማርና እኔ ከጠጅ አንለያይም ብሎ እርፍ ነገር ግን ማጠቃለያውን ሲነግረን ምርጫ 97 አልተሳተፍኩም ይሰር ዘመን ሲለወጥ ባህላትን ጠብቆ ከሱስ ራሴን አወጣለሁ የሚሉ ሱሰኞች መበራከታቸው አሳሳቢ ደረጃ ላይ ደርሷል ይለናል አንድ ከሱስ ራሱን ያወጣ ጀግና ወንድማችን ጫት ሲጋራ አሊያም ማንኛውም ሱስ ይላል በንዴት ላይ ሆኖ ለማቆም ቀጠሮ አያስፈልገውም ማቆም በቃ ዛሬ አሁን ሲል የሰማው አንድ ወጣት ምነው እንዳንታፍ በቀለለ ከበሮ በሰው እጅ ያምር ሲይዙት ያደናግር ነውና ነገሩ ጫት ቃሚ ቢያርፍ እንጂ አያቆምም ብሎ ተዛበተበት ልክ በዛሬው ዕለት ጫት አቆማለሁ ብዬ በቃሌ መሰረት ዕለቱን ሳልቅም 2 3 4 ቀናቶችን አሳለፍኩኝ በጎዶሎ ቀን የገዛሁት ጋሻ ሳያስገድለኝ አይቀርም ሆኖብኝ ነገሩ በሳምንቱ ጧት በንዴት ተሞልቼ ራሴን አገኘሁት ትሻልን ሰድጄ ትብስን አመጣሁ ሆነብኝ ያረፈው አለመቃሜ የሰው ሰላምታ ስድብ ይመስለኛል አንዱ ቀን 7 ነው ይታየኛል ጉዞ አበዛው በእንቅፋት አለኩኝ ሌሊት ስቃዩን አልቻልኩትም አንዴ በቢራ ጠርሙስ ከቶ ሲያፍነኝ ከዚያ ያወጣና በስትራቾ ጨርቃ ጣጥፎ ሲጨምቀኝ ጸጉሬን ከእግሬ ጋር ሲያስረው በራሴ ቀበቶ ሲገርፈኝ ኧረ ምን ወቅቱ ፍጥነቱ ደግሞ የፂሙር ዝመቱ ኧረ ተወኝ ጥረቱ እውነቱን ልንገርህ አለ ቃል የገባው ሰሞን ለማቆም ተቸግሬ ነበር ይለናል ከሱስ ራሱን ያጸዳው ወጣት እንግዲህ እናንተ በከሱስ ራሳችሁን አውጡ አለባሌ ቦታ ከመዋል እንግዲህ ራሳችሁን በማውጣት ራሳችሁን አውጣ እኛ አራቱ የገጠር ድራማ አንቆች አበጀሽ ብርቁ እንዲሁም አያት አዴና ያየሽ እንደሆኑ ማንም ይመስላል ዛሬ ሁለቱ ለጎሪጥ እየተያዩ ለውድድር ቀርበዋል ይለለን ሀገረኛ ፕሮግራም አዘጋጆቻችን ማን ያሸንፋል ሁሉ በጀ ሁሉ በደጀ ማን ያሸንፈን ብሎ ትዛዞቶቹን ቅልጥፍጥፍ አድርጎ በመስራት ላይ የሚገኘው ብርቁ የነብርን ጭራ አይዙም ካያዙም አይለቁም ናያ ታዴ ውሃ በላቸው በማለት ፉከራውን አቀጣጣ በላጠፋ ሆዷ ገፋ የተባለላት ያየሽ ምነው ከብርቁ ጋር በሆንኩ እያለች እንደምትገኙ ውቦቹ የሞሳር ሴት ሰላዮች ሹክ ብለውኛል
አይዟችሁ ልክ እንደ ዘለንስኪ ትራምፕ ሲዞርበት እንደሚናገረው አትርበትበች። በሌላ ስራ እንገናኛለን። ዛሬ እዛው በጠበልሽ የሚለውን መልስ ብርቁ በቁጣ መልሶላታል ይለናል የመረጃ እኛ ኮስታራው ሰው ግንባራቸው የማይፈታ ዳኛችን ምትኩ ፈንቴ እንዳለው አዳላ መስሎሻል አትልፈስፈሽ ይልቅ ስራሽን በትጋት ስሪ ሲላት በአይኔ በብረቱ አይቻል። ስለዚህ እንደ ፑቲን ኮስተር እንደ ትራምፕ ቀዥበር እንደ ዘለንስኪ ቅልስልስ ብለሽ ከያታዴ ጋር ፊልሚያሽን ተወጩ እኛ እንደው የዋንጫው ባለቤት ነን ብሎ አስረግጠው ነግሯታል። ዶሮ ስንት ገባ ዶላር ስንት ተመነዘረ የሚለውን የቢዝነስ ዘገባችንን አበጅ ሳልፈከንም እኔ እኮ ሳልፈካለሁ ብዬ ምን ጎራደድ ሳልፈከዙ ብዬ ታዝላለሁ ይሄ ነገር ደረ አበጅ ላይ ብለኝሽ ኧረ አንብቢ እሱ ኧረ ላይ ብለኝሽ አረግ ሰው ጋገኑ አስቀድመህ አትነግረኝም እናንተ የራስህን አለዚያው ማን እንትን ለማለት ይዘንድሉ እታገታችሁ ከመርካቶ እስከ ሾላ ከሾላ እስከ ኬላ ከኬላ እስከ ካራ ከካራ እስከ ውሰታ ያጠናከርነውን የቢዝነስ ዘገባ ይዤላችሁ ካች ብያለሁ። አበጀሽ ነኝ አበጀሽ ድለሳ ለቢዝነስ ዘገባው አበጀሽ ድለሳ። ይህ ውድድር ነው ለክብር የሚደረግ ፉክክር በእኔና በብርቁ ባያታዴና ቢያየሽ የተሰጠንን ጥንቅቅ ማድረግ እናውቅበታለን። ጎሉ የቱ ጋር እንዳለ አይቻለሁ። አያታዴ ሲያልፋየሁት ብርቁ ግደለው ብየላኩት ይገልጃጅ አስጠቂ አልሆነም ከኋላው ተፈንጥሬ ወጣሁ በፍጥነት ኃይሌ ቀናብኝ በቋንቋ አናገርሁት የመጣውን ሁሉ ገነዳደስኩት በቀይ ተባረርኩ ለክብር የሚደረገውን ሁሉ አደረግን አልጠራጠርም ይስተዋል ሽልማቱን እንበለዋለን አርሰናል ينتفض አርሰናል ያስብ የአዲስ አበባን ጉድ ከመዘገብ ጀምራለሁ እግር ስር ቁጭ ብላ ጸጉሯን መሰራት የለመደችው አበጀሽ ጉዷ ፈላ በስርኩልና በባልዚን በቅቤና ባደስ ተውባ የምትወጣው አበጀሽ ድለሳ ከምኑ ልጀምር ገና ለገና ዜና ታነባለች ተብሎ እንደ አዲስ አበባ ሽቅርቅር ሴቶች ሊያሽቀረቀሩኝ ፈለጉ ከመታሸቱ ወይስ ከሳውናው ፋሮች ሳውና ስሊን የልብስ መስሏቸዋል አይደለም ባዝም አለበት ከሳውናው ወደ ጥፍሩ ከጥፍሩ ወደ ሞሮኮ ምን አለፋችሁ እኔ ግን እምቢ አልኩ ጉዱ የጀመረው ያውም የፋሲካ ዕለት እኔ አበጀሽ ሂሳብ ጠየቅኩ በደሮ ፈታል ያልኩት ፋሲካ ፌንት በላው በቃሪያ ጥፊ ልዘረጋት ስል ለእንግዳ እናስከፍልም በነፃ ነው አለችኝ የፈረንጅ እንቁላል ግዙፍ ነው እንደ ጆክሬስ ሲወለድ ፈጣን እንደ ምባፔ በፀሐይ ከፍ ተደርጎ ታይቶ አያውቅም እንደዚህ ታይቶ አያውቅም ግዙፍ ተመሆኑ አንጻር እንቁላሉ እንደዚህ እንኳን ትልቅ ነው እንደዚህ ታይቶ አይታወቅም ለዚያ ነው አንተ ልቅ አታውቀው ቀብራራ ነው ዋጋ ለመጨመር የተፈጠረ ኮከብ እንደ ቬንሽንስ ጁኒየር ምን አለፋችሁ ግራ ገብቶኛል ጥራይ የምትበላው ዶሮ እንቁላል እንዲህ ሲኒር አይገርምም እንዲያው አሁን ዶሮ ዶሮን መሬት ፈልታ አብሉኛ አጠጡኛ እንደሻ አሁን እንዲያው ምንም እንትን ሳይሆን ዶሮ አሁን እንቁላል ዶሮስ እንደዚያው የሚይዘው እንደ ሰው ሲጠቀም የማልጠቀም እንዴ ዶሮ ተወደደ አክስቴ ቤት አንድ ዶሮ ለ13 ቤተሰብ ለፋሲካ ታረደ ልክ እንደ ማክስ ዶማን እግሩ ላይ ኳስ እንደሚያምረው ትንሿ ዶሮ ተጣፍጣለች 16 ወራት አትመስልም እንስ ያለች ናት ድስት ውስጡና ስትማሰል ልክ እንደ ሱፐር ማክስ ዶማን ኤምሬት እንዳስጨፈረው ሽታዋ ያውዳል በውድ ሰዓት በርካሽ የተገዛችው የሀበሻ ዶሮአችን ባሉን ባል አስመስለዋለች
ማክስ ዶማን ኤቨርተን ላይ ባለቀ ሰዓት እንዳስቆጠረው ለሊት 9 ሰዓት እናታችን ልክ እንደ ብሩኖ ፈርናንዴ ፈረሰኛው ለአባታችን ፊት ተደረገ። ምን አይነት በረከት እንዳላት አላውቅም አክስቴ። ዝቅ ስል ሁላችን ፊት ላይ አጥንታለ። ታላቅ ወንድማችን እንዲህ አለ፣ እንዴት ነው እማማ ይች ደውሮ 3 እግር ነው እንዴ ያላት ብሎ ሁላችንንም ፈገግ አደረገን። የእናቶቻችን በረከት በአርቴታ ላይ ይደር። ከዓመት በኋላ አርሰናል ዋንጫ ሊበላ ነው። እንቁላል ከያብር ዝቅ እንዲል ምኞቴ ነው። አበቃው። አበጀሽ ድለሳ ነኝ። መልካም በዓል ይሁንላችሁ። አየግስ ስማ፣ እኔ ግን ጨረስኩ። ይብላኝ ላንተ። አጠናቀቅኩ፣ በድል አጠናቀቅኩ። ዕለታዊ ዜናችን ይህንን ይመስል ነበር። እንግዲህ መልካም በዓል ሁላችሁ።